ቤተ ሱራፌል ዩቲዩብ ቻናል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንዳንተ ይኸውልህ እንዳንተ ሐሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ አይደሉም ብሉይ ኪዳን ነገሩ ቤተክርስቲያን የምትባለው የተጀመረችው ቤተክርስቲያን የተጀመረው ምን ላይ ነው? ምድር ላይ ነው የተጀመረችው። ምን ላይ ይላል እንዴ? ሰውዬ በቃ ሊያሳብደኝ ነው ሰውዬ። አይ ባህር ዳር እኔ ባህር ዳር አትቻኮሉበት፣ አንድ ለአንድ አውሩት። ክርስቲያን ያወራኝ ነው። ክርስቲያን ያወራኝ ክርስቲያን አውራው ሶፊ እዚህ ሚዲያ ላይ ነው የማውቀው። ባህር ዳር እንደሚኖር አውቃለሁኝ። ቀበሌ 14 አይደል የምትኖረው? ካስሺ 13 ቀበሌ 13 አይደል? እኮ እዛ እንደምታገለግል አውቃለሁኝ። ወዳል አመሰግናለሁ ስላወቁ። እሺ ካስሺ በጣም ነው ወድ ምንድነው ፍቅር የምትገላለጡት? እዛው መንገድ ላይ ተነጋገሩ፣ ሐሳብ እንድታወሩ ምን ችግር አለው? አረ ፍቅር ይባባላሉ። እንደዛ ነገር የለም። ለከታች ያለው ሰይጣን ነገር ትናገር ሰይጣን እናገራት። እሺ ከታች ያለችው ከግርስታር ቀጥሎ ያለች አቃሉ ያለችው ብዬ ነው። የለችም፣ ጠፍታለች። ሌላ አንድ ቁጥር ጻፍሽ። ኧረ አለች። እኔ አውቀዋለሁ አይደለም ያልኩት። እኔ አውቀዋለሁ አይደለም ያልኩት። ፕሮፌት ካሳሁን ማለት ሶስተኛ አይ ቲንክ ትሎ መሰለኝ እና በጣም በሱ አመሰግናለሁ። ኧረ በእናትሽ ወጋው ይሄንን መንፈስ አስዬ ትዳር ተገኝቷል። አንስማማም፣ በዚህ አንስማማም። ቶሎ ብለህ አግብቻለሁ ባለትዳር ነኝ የልጆች አባት ነኝ አትልም እንዴ? አመሰግናለሁ ስላለህ እንደ አንተ ይሄ የዝሙት መንፈስ እኮ ነው። አልፈልግም ነው የሚባለው። ፕሮፌት የሶስት ልጅ አባት ነኝ እና እንደዛ በላ ታዲያ እንደ አመሰግናለሁ ምናምን ትላለህ። አልሰማሁትም። አይ በአገልግሎት ተባርኬያለሁ ያለች መስሎኝ እኔ አልሰማሁትም። በውበት ተማርክ ያለው አንተን አፍቅር ያለው ወድጅ ያለው እያለች በአይኔ እኮ ነው የሰማሁት። አልሰማሁትም። በአገልግሎት አልሰማሁትም። ለዛ ነው ይቅርታ። እሺ ፕሮፌት፣ እሺ እንደዚህ አይነት አሳሳቾች ቢመጡ ቶሎ መልስ። እሺ ሌላ ከባህር ዳር የሚያውቀው ሰው ካለ? ክርስቲያን 13 ቀበሌ ነው የሚኖረው አልክ፣ 14 ቀበሌ ነው አልክ። አንድ ቀበሌ ልዩነቱ ራሱ ትልቅ ነው፣ ግን እናንተ ተግባብታችሁ ቴንኪው ትባባላላችሁ። ባህር ዳር እኮ ትንሽ ናት እኮ ባህር ዳር ትንሽ ናት። 13 ነው የሚኖረው። ካስሽን በጣም ነው የማውቀው። በጣም ጌታ የረዳው የእግዚአብሔርን ቃል በደንብ የሚያውቅ ሰው ነውና እኔ እንዳውም ኬኩን አዛብ አይደለሁም ያለውን ካስሽ አዛብ ማለት ማን እንደሆነ ትንሽ ለኬኩን ብትነግረው ደስ ይለኛል። እኛ ኢትዮጵያኖች አዛብ አይደለንም ስለምን አዛብ ማለት ሲጀመር እኮ ኢትዮጵያ አዛብ ነበረች። ጌታ ይባርክ። ጎሽ ቀጥል። ከአይሁድ ውጭ አዛብ ነበረች። ጌታ ቀጥል። እግዚአብሔር ነገር ነው። ኬኩን አይደለውም እኛ ኢትዮጵያኖች። ስለዚህ አንተ ፕሮፌት ካሳሁን እያልክ ያለው አዲስ ኪዳን ለኢትዮጵያውያን አይመለከታቸውም፣ ብሉይ ኪዳንም ለኢትዮጵያውያን አይመለከታቸውም እያልክ ነው? አላልኩም። ይናገር የእግዚአብሔር ሰው ይናገር። እኔ የእግዚአብሔር ባሪያ ሰማለሁ። ይናገር። ብሉይ ኪዳን የሙሴ ሕግ ለኢትዮጵያ አልተሰጠም፣ ለአይሁድ ተሰጠ። ሲጀመር ሮም ምዕራፍ 9 ላይ ሲናገር ኪዳን እንደዛ ካልክ 10ቱ ትእዛዛትን አትቀበልም ማለት ነው። ትክክል። እኔ የሚቀበለው ጸጋ ነው እንጂ አልቀበልም። እሱን ለምን አይመለከተኝም? ከሱ ጋር ምን አገናኘው? ጀግና ተገኝቷል ዛሬ። ጌታ ይባርክ። 10ቱን ትእዛዝ አትቀበልም። ይሄ አትግደል፣ አትስረቅ፣ አታመንዝር፣ የባልንጀራን አትመኝ። እነዚህ
ከእኔ ጋር እኮ ኬኩን ተማር። ቆይ ስንስማው አንዴ ልጅ ኬኩን ተማር። እሺ ኧረ እኔ እማራለሁ ሶፊዬ፣ ልማር እኮ ነው እኔ። ስለዚህ 10ቱ ትእዛዝ አይመለከትህም አንተን። እኔ የሚመለከተኝ ጸጋው ብቻ ነው። ለምን በክርስቶስ ድኛለሁ። አንድ ጊዜ የህይወት መንፈስ ሕግ ተቀብያለሁ። ማመንዘርም አልችልም፣ መዘሞትም አልችልም። እንዳልሰሙት የሚያደርግ እንዳላመሰለም ማድረገኝ ውስጥ ላይ እግዚአብሔር አንተ ብሉይ ኪዳንን በሙሉ አትቀበልም ማለት ነው? አልቀበልም ማለት ነው። ለትምህርቴ እጠቅማለሁ እንጂ እኔ አይደለም። ኦኬ። ስለዚህ ብሉይ ኪዳንን ካልተቀበልክ አዲስ ኪዳንንም አንተ አይመለከትህም ማለት ነው? አላልኩም። እሺ ምንድን ነው ታዲያ? ብሉይ ኪዳን ለትምህርቴ ይጠቅመኛል፣ ለትምህርቴ እጠቀማለሁ። ግን የኔ አይደለም፣ ለእስራኤል ነው ተሰጠው፣ ለአይሁድ ነው ተሰጠው። ለአይሁድ ነው እንጂ ለኢትዮጵያ ወይም ደግሞ ለሃይሳብ ለሚባለው ኪዳን ተሰጠው ለሃይሳብ ሳይሆን ለአይሁድ ነው። ስለዚህ አይሁድ ማለት ለአሕዛብ የተሰጣቸው ምንድን ነው ታዲያ? አዲስ ኪዳን እንደ ኦኬ ከሆነ ደግሞ ስህተት ውስጥ ልትገባ ነው ወይ ትምህርቱ ሙሉ መረጃ የለህም ማለት ነው። አለበለዚያ ግን ለምን ቆይ ዳኒ ረፍ አንድ ሰው አሮጌ ነገር ሲኖር ነው የሚታደሰው። አሮጌ ነገር ሲኖር ነው አዲስ የሚታደሰው። ስለዚህ አንተ ብሉይ ኪዳን እኔን አይመለከተኝም ካልክ አዲስ ኪዳን ለአንተ እንዴት ሊመለከት ይችላል? ምክንያቱም ቆይ ስማ አሮጌው ኪዳን ብሉይ ኪዳን ከእስራኤል ጋር ከሆነ አዲስም ኪዳን ከእስራኤል ጋር ነው የሚያደርገው እንጂ ከአንተ ጋር አይደለም ማለት ነው። በጣም ጥሩ። እሺ ያስልን መጽሐፍ ቅዱስ ሲናገር ሕግ ወይም ደግሞ የቤተ መቅደስ ስርዓት የተሰጠው ለኢትዮጵያ ለሃይሳቡ ሳይሆን ለአይሁድ እንደሆነ ይናገራል አይደለ? እሱን እንተማመን። ቃሉን ያለ ትክክል 100% ትክክል። ፕሮፌት ሶፎንያስን በደንብ አድርገህ ንገረው። ሶፊ ችግሩ ምንድን ነው መሰለህ? ሶፊ የማዳመጥ ችግር አለበት። ሶፊ ነገር ፕሮፌት ኬኩን ቆይ ጥያቄ ጠይቆታል። ተማር ኬኩን ቀጥል ካሳው። እሺ ለምሳሌ ሕግ እና ክህነት እና የቤተ መቅደስ ስርዓት እነዚህ የሚባሉት ሁሉ እየተሰጠው ለአይሁድ ነው እንጂ ለሃይሳብ አይደለም። ሃይሳብ ስትጀምር ሕግ የላትም። ሃይሳብ የምትመራው በአይምሮ ሕግ ወይም ደግሞ በነፍስ ወይም ደግሞ በሂሊና በሚባል ነው የምትመራ። ሮሜ ምዕራፍ 2 ላይ ይናገራል። ስለዚህ አሕዛብ የሚባለው ሕግ አልነበራቸውም። የሚያመልኩት ጣዖት ነው። ጣዖትን የምናመልክ ነበረ። ስናመልክ ነበረው ጣዖት። እኔ ሀሳብን ስለተረዳው ነው። አጭር ላድርግልህ። የሚገርም ነው ማብራሪያ፣ የሚገርም ነው ስትናገር እንዳትስት። ልስት አይደለም። እሺ ከሆነ ካልሳትክ ደግሞ ልንገርህ። እስራኤል የሚባለው የተጀመረው የቱ ጋር ነው? እስራኤል ማለት የተጀመረው እሺ፣ በጣም ጥሩ። እስራኤል የሚባል የተጀመረው ወንድማችን ወይም ደግሞ አባታችን ይላል። አባታችን ይላለን። እግዚአብሔር ከሰመድህ ከበሰብህ ተለይ ብሎ እግዚአብሔር አምላክ ከአሕዛብ መንደር አወጣውና ምዕራፍ 12 ላይ ማግኘት እንችላለን። እስራኤል በሚባል የተጀመረችው ማን ላይ ነው ካልገኝ ያዕቆብ ላይ ነው። ያዕቆብ እግዚአብሔር ስሙን ቀይሮ ምን ስሚ ከዚህ በኋላ እስራኤል ላይ ያዕቆብ አይባልም እስራኤል ይባላል ብሎ እዛ ወንዙ ጋር ስሙን ቀየረለት። እስራኤል የተጀመረው እዛ ጋር። ኦኬ አሪፍ። እንደዛ ከሆነ አብርሃም እኮ አሕዛብ ነው ማለት ነው። ስለዚህ ዘር በምንድን ነው የሚተላለፈው? አድራሻ በመቀየር ነው እንዴ? ወይ ሎኬሽን በመቀየር ነው እንዴ? ኪዳን እንዴት ሰው በኪዳን አይሁዳዊ እንዴት ኪዳን ስለሌለው? እግዚአብሔር እኮ አሕዛብን ያወጣ አሕዛብን አወጣውና ኪዳን ከሰው ጋር ገባው። እግዚአብሔር ከማን ጋር? ከአብርሃም ጋር እግዚአብሔር ኪዳን ነው የገባው። ምን ብሎ? ከዚህ በኋላ ተለይ ከወገን ብሎ እግዚአብሔር ለራሱ ነው የለየው። ስለዚህ ከሱ ጋር ኪዳን አደረገው እግዚአብሔር። ለምን? ለራሱ ሕዝብ ፈለገ እግዚአብሔር። ስለዚህ ከዛን ቀን ጀምሮ ነው እግዚአብሔር አምላክ ሕዝቡን የለየው። ስለዚህ ከዛን ጀምሮ ነው እግዚአብሔር አምላክ እስራኤልን የመረጠው። ሲጀመር እግዚአብሔር ከአሕዛብ ጋር ምንም አልነበረም ግንኙነት። ከዛ በኋላ የነበረው እግዚአብሔር ሕዝብ ብሎ እግዚአብሔር ሲጠራ የነበረው እስራኤል ነው እንጂ አሕዛብን አይደለም። አሕዛብ ድንገት ነው ወደ እግዚአብሔር መንግስት ተቀላቀለው። መጽሐፉን ያወራው እኔ እንደሚያወራው ፕሮፌት ድንገት ነው የተቀላቀለው። ትክክል ነው።
ፕሮፌት ሶፊ ሲል የነበረው አሮጌ ኪዳን ለነሱ ከሆነ የተሰጠው ሕግ ለነሱ ከሆነ የተሰጠው የመቅደስ ስርዓት ሁሉ ለነሱ ከሆነ የተሰጠው አዲስ ኪዳን አህዛብን የት አግኝቶ ነው ታዲያ ኪዳን ውስጥ ያስገባን? አሮጌውን የነሱ ነው ካልክ ቆይ ልጨርስልህ። አሮጌውን የነሱ ነው ካልክ አዲስ ለማን ነው የተሰጠው? አዲሱ ነው እያለክ ያለው አዲሱ ራሱ እኛ በድንገት ነው የገባው አይደለም። እኛ አይደለም እንዴት በለው ካስሽ ኤርምያስ 31 ላይ እነሆ ከእስራኤል ቤትና ቆይ አይመለከትህም። አንተ ዝጋ አንተ ምን ስለሆነ የገባ ነው አለ እኮ ሶፊዬ። በቃ ድንገት የገባ ምን ስለሆነ ነው እሱ የሚመልሰው? የጠየኩት እኔ ፕሮፌት ካሳሁንን ካስሽ አይደለም። ካስሽ ነው እየጠየቀኝ ነው አይደለም። አሮጌ ካለ አዲስ አለ አይደል? ይሄ አሮጌ ይታደስና አዲስ ይሆናል። አሮጌ ማን ነበረ? የእስራኤላውያን አይደለ? አይሳብ ሁሉ ቅድም 10ቱ ትእዛዛት እኔን አይመለከቱኝም አላልክም? አዎ አይመለከተኝም ግን ሁሉም ነው ይወጣል። አጥራልኝ ዘጸአት ላይ ለሙሴ የተሰጠው ሕግ አንተን አይመለከትም። አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን አትመኝ። እነዚህ ሁሉ አይመለከቱም አንተን። ከየት አምጥቼ ህግ እኮ ለኔ አልተሰጠኝም። እኔ እኮ የነበረኝ አልተሰጠኝም። አሁን ጥያቄ ነው። አንድ ሲደመር ይመለከተኛል አይመለከተኝም? በል አይመለከተኝም። በቃ አይመለከትም። ጥሩ። ለምንድን ነው የማይመለከትህ? ለምን ጋር ለኔ አልተሰጠኝም? የተሰጠው ለእስራኤል ነው። ኦኬ አሪፍ። አንተን አይመለከትም። ስለዚህ አሮጌው ኪዳን የማን ነው? አሮጌ ኪዳን አይደለም። አሮጌ መጽሐፍ ብሉይ ኪዳን የሚባለው የኔ አይደለም ያሉ ኬን ውድቀት ሲል ቆይ ስማ፣ ብሉይ ኪዳን ያንተ ካልሆነ አዲሱ ኪዳን ላይ የኔ ነው እያልከኝ ነው። አንተ እንዴት የአዲሱ ኪዳን ባለቤት ሆንክ? መጀመሪያ ከአንተ ጋር ኪዳን የለውም እግዚአብሔር። አንተ አሕዛብ ነህ አይደለ እንዴ? ከየት መጥቶ ነው አዲሱ ኪዳን የኔ ነው የምትለው? አሮጌው ያንተ ካልሆነ። በጣም ጥሩ። እግዚአብሔር አምላክ የእግዚአብሔር ሐሳብ ምንድነው? በክርስቶስ ሰዎችን ለማዳን ሰው መምረጥ ነበረበት። ማን ነው? ቅድም የተናገረ ነው። አባታችን አብርሃምን እንዳለ ነው። አብርሃምን መረጠው እግዚአብሔር። ለምን? ዘር ሊመጣ ይገባል። ዓለምን የሚያድነው ዘር እግዚአብሔር በክርስቶስ ኢየሱስ መሆን ያለበትን ከፊት ለሐዋን ተናግሮታል። ለምን? ከሴት የሚወለድ እንደሚያድን ቃሉ ይናገራል። ስለዚህ አንተ ነው የጠየኩት ጥያቄ ሌላ ነው። እኔ የምልህ መልስልኝ። እንዴ ዋና ሐሳብ ልንገርላ ካስሽ ቀጥታ የሚልህን መልስለት። ቀጥታ አሮጌ ኪዳን የኔ አይደለም ካልክ አዲሱ የማን ነው? እንዴት ገባ አዲሱ ውስጥ እያለህ ነው። ኪዳኑ ነው እየነገረህ ያለው። አሁን እየነገረህ ያለው የደሙን ስራ አይደለም እየጠየቀህ ያለው ሰው። አሮጌውን የኔ አይደለም ካልክ ኪዳኑ አዲሱ ኪዳን የማን ነው እያለህ ነው። አዎ እኔ ወልህ ፕሮፌት ካሳሁን የሆነ የገባህ ነገር እኮ አለ ወይ? በደንብ ትምህርቱን አልያዝከውም። አሁን አውራው ብትለኝ እኔ ላወራልህ እችላለሁ እኮ። እኔ አንተ እንድታወራ እድል እየሰጠው ነው። እሺ አዲስ ኪዳን የማን ነው አንተ ሐሳቢ? አዎ አንተ አሮጌው ኪዳን ወይም ብሉይ ኪዳን እኛን አይመለከተንም የእስራኤል ነው አልከኝ። አዲሱ ኪዳን ግን ይመለከተኛል አልክ። አሮጌ የሌለው አዲስ የለውም። ኦኬ እኔ እኮ ጥያቄ አሁን እኮ መጽሐፉን ያልተሰጠን እንጂ መጽሐፉን እኮ የኛ አይደለም ያልኩ እንጂ መጽሐፉ ለኛ አልተሰጠም፣ ስርዓቱ ለአይሁድ ነው ያልኩ እንጂ እኛ ሁላችንም እኮ ወድቀን ነበር አይደለ? ሁላችንም ነው። ካስሽ አሁንም ይኸውልህ የጠየቀህን በደንብ ስማ። አጭር መልስ ነው የምትመልሰው። እግዚአብሔር ከእስራኤል ሕዝብ ጋር አሮጌ ኪዳን ገብቷል። ይሄ የመቅደሱ ስርዓት በሙሉ አሕዛብ ጋር አልገባም። ቤተክርስቲያንን በሰዓቱ ስላልነበረች ከቤተክርስቲያን ጋር አልገባም። ኪዳን ማለት በሁለት ሰዎች መካከል የሚደረግ ውል ወይንም ስምምነት ነው። ስለዚህ ከእስራኤል ሕዝብ ጋር ነው ኪዳን የገባው። አዲሱን ኪዳን ከማን ጋር ነው የገባው? ከአሕዛብ ጋር ነው እንዳትል፣ አሕዛብ በቦታው የለም። ከቤተ ክርስቲያን ጋር ነው እንዳትል፣ በሰዓቱ ቤተ ክርስቲያን አዲሱን ኪዳን ለእስራኤል እግዚአብሔር ትንቢተ ሕዝቅኤል ላይ ነው። ትንቢተ ሕዝቅኤል ላይ ወይም ደግሞ እንደዚህ ይላል፣ አዲስ ልቦና ሰጣቸዋል፣ አዲስ ነገር እሱ ጋር እጋባቸዋለሁ ብሎ እግዚአብሔር አምላክ ለእስራኤል ነው ኪዳን የሰጣቸው። አዲሱን ኪዳን ሚውተር ምን ላይ ሕዝቅኤል ስንት ላይ? በጣም ጥሩ። ሕዝቅኤል 36 ወይዛ አካባቢ እንደዚህ የሚለው 36 እንጃ ምን ይላል የሚለው ቃሉ አዲስ ልቦና እሰጣቸዋለሁ፣ ድንጋዩን ልብ አወጣቸዋለሁ ብሎ ነው የሚናገረው።
ወይም ደግሞ የምናገኘው ይህን ቃል ትክክለኛ ቃል የምናገኘው ዕብራውያን ምዕራፍ 8 ላይ እናገኘዋለን። ይህን ቃል ደግሞ ይናገራል። አዲስ ልቦና ይሰጣችኋለሁ፣ አዲስ ከእነሱ ጋር እገባለሁ፣ ከእነሱ ጋር አዲስ ያን የሚገባ ይናገራል። የተናገረውም ለአሕዛብ ሳይሆን ለእስራኤል ነው። ትክክል፣ ለእስራኤል ነው የተናገረው። እኛ ግን ድንገት ገባን። ተሳስቼ ከሆነ ይታረማሉ፣ ችግር የለውም። ታረማሉ። ትክክል እነ ሶፊ ዝም ብለው አንተ ለማወናበድ እያወራ ያለው እግዚአብሔር ሳወራ የነበረው ከእስራኤል ጋር ነው። ከዳን እገባለሁ ከእነሱ ጋር ብሎ እያወራ እኮ። ስለዚህ አሁን በግልጽ ተናገራ። ብሉይ ኪዳንም አይመለከተኝም አዲስ ኪዳንም አይመለከተኝም በልና ወይ ንገረኝ። አሁን አንተ ብሉይ ኪዳን አይመለከተኝም ትልና አዲስ ኪዳን ነው ትላለህ። ምንድነው እንዴት አውቆ አዲስ ኪዳኑን? ከዛ በኋላ እግዚአብሔር ምንድን ነው ያለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ኦይ አዲስ ኪዳን መጽሐፍ የቱ ጋር ነው የሚጀምረው? በጣም ጥሩ። አዲስ ኪዳን የተጀመረው ቤተክርስቲያን ከተጀመረ ጀምሮ። ከየቱ ጋር? የት ላይ? ከየቱ ጋር ማለት ሐዋርያት ሥራ ምዕራፍ 2 ጀምሮ። ሐዋርያት ሥራ ምዕራፍ 2 ጀምሮ። ኦኬ አዲስ ኪዳን። ስለዚህ ኢየሱስ ከሙታን ከተነሳ በኋላ ጀምሮ። ስለዚህ የማቴዎስ፣ ሉቃስ፣ ማርቆስ እነዚህ አራቱ ምንድን ናቸው? ብሉይ ኪዳን ናቸው። የመንግስቱ ወንጌል ናቸው። አዲስ ኪዳን ናቸው። ብሉይ ኪዳንና አዲስ ኪዳንና በብሉይ መካከል የነበሩ ናቸው እንጂ አዲስ ኪዳን አልነበሩም። እነሱ በሕግ ስር የተሰራ ስራ ነው። ወየው ጉዴ! ሶፊ አንድ ልሳቅ። ምክንያቱ ችግር የለም። ኬኩን ልሳቅልህ እንዴ? ሳቀው በእናትህ። ኬኩን ቆይ አልገባህም። ሶፊ በጣም አፍኘው ነበር፣ ለዛ ነው። ቆይ አድርጉ። እየጠየቀ ያለው መጽሐፍ ቅዱስ በሁለት ነው የሚከፈለው አይደል ፕሮፌ? በሁለት ነው የሚከፈለው። ከማቴዎስ ወንጌል ጀምሮ አዲስ ኪዳን ተብሎ ነው የሚጠራ። ቀጥልሽ ግልታ። ስለዚህ አራት ወንጌል ሰማይ ልጠይቅህ። አራት ወንጌል ብሉይ ኪዳን ነው አዲስ ኪዳን? አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንዳንተ ይኸውልህ፣ እንዳንተ ሀሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ አይደሉም ብሉይ ኪዳን ነገሩ። ቤተክርስቲያን የምትባል የተጀመረችው ቤተክርስቲያን የተጀመረው ምን ላይ ነው? ምድር ላይ ነው የተጀመረችው። ምን ላይ ይላል እንዴ?